እንግዲህ ሊቀ መዘምራን ይልማል ለመናገር ይከብደኛል። ገና እቺ ቤተክርስቲያን ሀ ብለን ከስክራች ስንነሳ ወዲያውኑ ቤተክርስቲያናችንን ጃንዋሪ 23 አካባቢ ነው የጀመርነው። ጥር ላይ ጉባኤ ስናደርግ በጥር ላይ እንትን ብለን ወዲያውኑ አብይ ጾም አካሂደን ነበረ። ከዛ ጊዜ ጀምሮ ለ15 ዓመታት ያህል ከኛ ተለይቶ አያውቅም። አባቶቻችንም እንደዚህ ናቸው። ግን እንደዚህ ሰብሰብ ብለው ዛሬ ለምንጂ ሊቀ ጉባኤ ዳዊት በተለይ ላለፉት 8-9 ዓመት ከኛ አልተለዩም በማህበር 15 ዓመቱን ግን ሁሉም አብረውን ቆይተው ነበረ። ምናልባት አንድ ቀን ከሰበካውያን ጋር በሰፊው ተነጋግረን ልዩ የሆነ ፕሮግራም በእውነቱ ማዘጋጀት አለብን። አንዴ እኔና መጋቢ ሃይማኖት አንድ መርሃ ግብር ላይ ተገኘን። የኢትዮጵያ የቀድሞ ባህር ኃይል ተሰባሰቡና እዚህ ከተማ ውስጥ ትልቅ ፕሮግራም ተካሄደ እና እዛ ላይ አንዱ የተነገረው ምን ነበረ? አንዱ ተናጋሪ አፕሪሺዬሽን ሰው በቁሙ እያለ ሰውየው ለሰራው ስራ በእኛ ባህል ብዙ ጊዜ የታወቀ አይደለም። በእኛ ባህል ብዙ ጊዜ የሚታወቀው ሰው የሚደነቀው ምን ካለ በኋላ ነው? ከሞተ በኋላ ነው። ደግሞ ከሞተ በኋላ ለሁሉ ነው። እንደምታዩ አስታራቂ፣ ደገኛ፣ የተራበ የሚያበላ፣ የተጠማ የሚያጠጣ የማይባል አለ። ለሁሉም ነው የሚነገረው። ስለዚህ አንዳንድ ጊዜ ከመብዛቱ የተነሳ እውነት ነው ወይ ብለን እስክንጠይቅ ድረስ ያው የሞተውን ሰው ምን አይባልም የሚባል አነጋገር ስላለ ጭምር ታሪክ ያልሰራውን ሁሉ ታሪክ ሰራ እንላለን። ግን አንዳንድ ጊዜ ሰዎች በቁማቸው እያሉ ተገቢውን የሆነ ክብር ለሚገባው ምን ስጡ ማለቱ መልካም። ቤተክርስቲያናችን በእርግጥ ወድሶ ለሰብ እንበለ ተፍጻሚቱ ትላለች። ፍጻሜውን ሳታይ አታመስግነው የሚል አነጋገር አለ፣ ነገ ምን እንደሚሆን ስለማይታይ። ነገር ግን መጽሐፈ መነኮሳት አንድ ሰው የሰራውን ስራ የበለጠ እንዲሰራ ግን አበረታታው ደግሞ ይላል። አንዳንድ ጊዜ እውቅና መስጠት ሰዎች ለሚለፉት ለሚደክሙት ድካም ተገቢውን የሆነ ክብር መስጠት ግን ብዙ ትምህርት አለ። አንደኛ ያ ሰው እየሰራው ነው ወይ ብሎ እንዲያስብ ያደርገዋል። አንዳንዴ እኮ አናውቀውም። እንስራ አንስራ፣ እናጥፋ አናልማ፣ ላናውቀው እንችላለን። አንድ ነገር ግን ሲሰጠን አሃ ለካ እየሰራው ነው፣ እችን ሰርቼ እንዲህ ካደረጉ ሰዎች ከዚህ የበለጠማ ብሰራ እግዚአብሔርንም ሰውንም አስደስታለሁ ብሎ የበለጠ እንዲነሳሳ ያደርገዋል። እና እዛ ላይ ያሉት ተናጋሪ ምንድን ነው ይሄ ራሱ አፕሪሺዬሽን የሚለውን ቃል አማርኛ ለመስጠት ምን እናድርግ ብለን አሉ። ወደ አዲስ አበባ ዩኒቨርሲቲ ሄድናል። ምን እንበለው? አሁን እዚህ ምን ትላላችሁ እናንተ? ይህንን ቃል ወርድ ባይወርድ ተርጉሙ ብትባሉ ትንሽ ያልተለመደ ሊሆን ይችላል። አዲስ አበባ ዩኒቨርሲቲ በኢትዮጵያ ባህል ውስጥ እንደዚህ መደናነቅ ስለሌለ ይህንን ቃል በቃል የሚተረጉም ቃል የለንም ተባልናል ሰው እና በእውነቱ እንደውም ቀጠሉና ባል ሚስቱ የፈለገ ነገር ሆና ሳይኮሎጂ ጋር ይሄድና ከሚስቱ ጋር ቢያንስ በዚህ ሀገር አሁን ባሎች ሚስቶቻቸው ምን አለ ማድነቅ አለ አይደል? እንደዚሁም ደግሞ ሚስቶች ባሎቻቸውን በዚህ ሀገር የተለመደ ነው አይደል? በእኛ አንዳንድ እንኳን ለምዶ ሄዶ ቢያደንቃት ዛሬ ደግሞ ገና ወዲያው ያልተለመደ ስለሆነ ማለት ራሱ እኮ አበባ ይዘህ ሲባል እኮ ብዙ ሰው የጠወለገ አበባ 20 ይዞ ይሄዳል። አንድ እምቡጥ አበባ ሊበቃ ይችላል ከ20 አበባ እና አፕሪሺዬሽን ጥሩ ነው። በእርግጥ መጽሐፍ ቅዱስም ይደግፈዋል። እንዲህ ብሎ ጠቢቡ ይናገራል። ባሏ እንዲህ ብሎ ያመሰግናታል። መልካም ያደረጉ ብዙ ሴቶች አሉ፣ አንቺ ግን ከሁሉ ምን ትያለሽ? ስለዚህ መጽሐፍ ቅዱሳዊ ድጋፍ አለም አለ። ጥሩ እኮ ነው ፍቅርን። እኛ ግን ምንላለን? ሙያ በእውነቱ ባህር ሊሻገር የማይገባው ተረት ነው። ሙያ በልብ ብቻ አንዳንዴ መነገር አለበት። ያኔ የበለጠ አንድን ሰው ያበረታታዋል እና የተለመደ ባይሆንም
እንግዲህ በዛሬው ዕለት የምናደርገው ሌላ ነገር የለም። አሁን ሰሞኑ አንድ እያየሁ ከአንዲት የፕሮቴስታንት ልማድ እራት ለመብላት ስንት ሺህ ነው የተባለው? ሰምታችኋል? ጉዳ ማነጋገሪያ ነበር። ምናምን ሺህ ብር እራት ለመብላት ሚሊዮን። እኔ እንደው ትክክል 1 ሚሊዮን እራት ለመብላት ኢትዮጵያ ውስጥ እኮ ነው። ምን ያህል እየተቀለደ እንደሆነ እንኳ ተመልከቱ። እኛ እንኳ አይደለም በሚሊዮን በ100 ብር እንኳ አብረን እንብላ አንልም። ግን ለ40 ዓመት ያህል ቀላል አይደለም። እኔ እዛ ላይ ግን አልደረስኩም። ትንሽ ይቀረኛል። ምን ነው ሳቅሽ? አዋልሽኛል። ለ40 ዓመት ያህል በእናቴ ማህፀን ሆኜ ሲዘምር ስሰማ የነበረው ሊቀ መዘምራን ይልማን በእውነቱ በሄደበት ቦታ ሁሉ ይህንን ነገር እውቅና ልንሰጠው ይገባል ብለን አስበን ለ40 ዓመት ላገለገለው አገልግሎት ምንም በአይን ቢታይም የማይጠቅምም ነገር ግን ለካ 40 ዓመት ቤተ ክርስቲያንን ምእመናንን አገልግያለሁ። ከዚህም በኋላ እግዚአብሔር በሰጠኝ ዕድሜ አገለግላለሁ እንዲል አንዲት ምስክር ወረቀት ተዘጋጅታለች። ይህችን ምስክር ወረቀት በዛሬው ዕለት በመካከላችን ለቤተ ክርስቲያናችን እንግዳ ባይሆኑ በበዓላት እየተገኙ የሚያገለግሉን እዚሁ ከተማ ውስጥም ያሉ አብያተ ክርስቲያናትን የሚያገለግሉ የኔታ ነቢየ ልዑል ይህንን ስጦታ እንዲሰጡልን በታላቅ አክብሮት እጠይቃለሁ። ሌሎቹማ እዚሁኛ ናቸው። እግዚአብሔር ይመስገን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የምስጋና የምስክር ወረቀት ለሊቀ መዘምራን ይልማ ኃይሉ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን አስተምህሮ ስለሚያደርጉት ታላቅ መንፈሳዊ አገልግሎት በዝማሬ በግጥምና ዜማ ድርሰት በስነ ስዕል በመጽሐፍ ማዘጋጀት የአርቶስ ሥራ ላበረከቱት የ40 ዓመት አገልግሎት ይህ የምስጋና የምስክር ወረቀት ተሰጥቷቸዋል። እግዚአብሔር በዚህ አብረን እንድንዘምር እግዚአብሔር ሰዓቱን ባርኮ ቀድሶልናል። አምላካችን የተመሰገነ ይሁን። ምሽት የመጨረሻው ዝማሬያችን ነው። ለዛሬ ዓመት ነው የምንገናኘው። ስለዚህ በደንብ አብረን እንዘምራለን። ሁላችንም መድኃኔዓለም ይጠብቀን።
አንዳችሁም ሳትቆሙ ሁላችሁም በዛች በላይኛዋ ቦታ በሰማያዊቷ ኢየሩሳሌም ሁላችንም ለመዘመር ያብቃል። ዝማሬ መላእክትን ያሰማልን። አረፍ አረፍ በሉ። እግዚአብሔር ቃለ ሕይወት ያሰማልን። ዝማሬ መላእክትን ያሰማልን። የአገልግሎታቸውን እድሜ ያርዝምልን። በእውነቱ ከልብና ደስ ብሏቸው ብዙ ቦታ እንዲያገለግሉ ቢጋበዙ፣ ነገር ግን ከሁለት ወር በፊት ገና ዐቢይ ጾም ሳይገባ እየተነጋገርን ይህንን የመሰለ በእውነቱ ነፍስን የሚያረካ ዝማሬ ወንድሞቻችን ተገኝተው አባቶቻችን ስላገለገሉን በመካነ ሕይወት አቡነ ገብረ መንፈስ ቅዱስ ካቴድራልና በምዕመናኑ ስም ከፍ ያለ ምስጋና አቀርባለሁ። እግዚአብሔር ከማያልቀው ጸጋውንም አብዝቶ እንዲያድልልን ቅዱስ ፈቃዱ ይሆንልን። ምንም የምናደርግላቸው ነገር የለም፣ ግን ፍቅራቸው ግን ለዚህ ቦታ በእውነቱ በጣም የተለየ ነው። ሁልጊዜ የምንጠራቸው በጾም ውስጥ ነው። ለግብዣም የሚያመች አይደለም። አንድ ጊዜ የፓትርያርኩን ስም መጥራት አስፈላጊ አይደለም፣ በሕይወት የሉም። ሐዋሳ ላይ ብፁዓን ሊቃነ ጳጳሳትን አስከትለው ይሄዳሉ። በዛ ቦታ ላይ ሄደው አገልግለው እንግዲህ ሁሉ ነገር ላይ ያስደስት ይችላል። መኪና ሁሉ ወደ አዲስ አበባ እንዲያቀና ይደረጋል። አገልግሎቱ ካለቀ በኋላ ማለት ነው። በዛ ከሐዋሳ እንዲሁ መምጣታቸውን የሰሙ አንድ የኔም አለቃ የነበሩ ስማቸውን በአንድ ወቅት ገኖ የነበረው አንድ መቂ ላይ ከዝዋይ ጀምሮ ሞተረኛ ፈረሰኛ አድርገው መቂ ላይ በጣም ኃይለኛ በቀለ ሆቴል ነው እንዲህ የሚባል አለ አይደል? እዛ መቂ ላይ እና በጣም ኃይለኛ መስተንግዶ ተደርጎ በእውነቱ የፓትርያርኩን የጳጳሳቱን ክብር የሚገልጥ ግብዣ ተደረገ። በዛ ግብዣ ላይ የተገኙት ታላቁ ሊቅ መጋቤ ምስጢር ወልደ ሩፋኤል ምን አሉ? አገልግሎት ሐዋሳ መቂ ላይ ምሳ ብለው ተናገሩ ይባላል። እና አሁንም እኛ የምንለው ምንም እናደርግላችሁ ነገር የለም፣ ምሳችሁን የት እንደምትበሉ እንኳን አናውቅም። ግን በእውነቱ በየጊዜው እየመጣችሁ ለምትሰጡን ከፍ ያለ አገልግሎት ሁሉ ከፍ ያለ ምስጋናን አቀርባለሁ በእውነቱ